የለተቀዳሚ የምሽት መረጃዎችን ከዚህ አስከትለን እናሰማለን። በቅድሚያ ማርዕስቱን በህወሓትና በጊዜ አስተዳደሩ መካከል ያለ ስልጣን ፍልሚያ ከባድ አደጋ ደቅኗል። በዛሬው ዕለት ይፋ የሆነው መረጃ በስልጣን ሽኩቻው ክልሉ ወዴት እየተገፋ ነው የሚል ከባድ ጥያቄ አስነስቷል። ከነገ ጀምሮ ይካሄዳል ተብሎ ታስቦ የነበረው የአሜሪካና ኢራን ድርድር ሳይሳካ ቀርቷል። ወደ ፓኪስታን ኢስላማባድ ይጓዛሉ ተብለው ሲጠበቁ የነበሩት የአሜሪካ ልኡካን ቡድን አባላት ፓኪስታን ሳይደርሱ የኢራን ልኡካን ቡድን ፓኪስታንን ለቆ ወጥቷል ሲባል የነበረውና እየሆነ ያለው ግራ አጋቢ ነው። ቴህራን ከዋሽንግተንና ከቴል አቪቭ ጋር እያካሄደች ባለችው ጦርነት ከመጀመሪያው የድብደባ ቀን አንስቶ ሀገሪቱን በተመለከተ የሚመላለስ አንድ ቀላል ጥያቄ አለም። ይኸውም ማነው ሀገሪቱን እየመራት ያለው የሚለው ነው። ታዲያ በሳምንቱ መጨረሻ የኢራንን መንግስት አመራር ውስጥ ሚስጥር መጋረጃውን ገልጦ ያሳየ አንድ ዘገባ ወጥቷል። የአያቶላ አሊ ኻሜኒ ስልጣን ወራሽ ስለሆኑ ሞጅታባ ኻሜኒ ከዚህ ቀደም የወጡት መረጃዎችን የጠራ ምስል የሚፈጥር አዲስ መረጃን የተገኘው በኢራንና በአሜሪካ መካከል ባለው ቀጠናዊ ጦርነት የነዳጅ ቀውስ ለዘብ ብሎ የቆየው የኢትዮ ኤርትራ ውጥረት አሁን ዳግም መነጋገሪያ ሆኗል። በኢትዮ ኤርትራ ጉዳይ አዲስ ማስጠንቀቂያ ተሰጥቷል። ከሁለት ወራት በኋላ የኢራን የአየር ክልል ለንግድ በረራዎች ክፍት ሆኗል። በዛሬው ዕለት የቴህራን ኢማም ኻሜኒ ዓለም አቀፍ አየር ማረፊያ ወደ ሥራ መመለሱ ተሰምቷል። በቀን በአማካይ እስከ 1000 አውሮፕላኖች የኢራንን የአየር ክልል ይጠቀሙ እንደነበር የታወቀ ሲሆን የኢራን አየር ማረፊያ ወደ ሥራ መመለሱ ለኤቪዬሽን ኢንዱስትሪው መልካም ዜና ነው ተብሏል። ግብጽ በኢትዮጵያ ላይ ስልታዊ ከበባ እየፈጸመች ነው ሲል የተባበሩት አረብ ኤምሬቶች ናሽናል የተሰኘው የወሬ ምንጭ ዘግቧል። ተንታኞችና ምንጮችን አናግሬያለሁ በማለት ስልታዊ ከበባውን ያሳያሉ ያላቸውን እውነታዎች ይኸው የወሬ ምንጭ ዘርዝሯቸዋል። እኛም እንመለስባቸዋለን። እስከ ፍጻሜው አብራችሁን ቆዩ። የስልጣን ፍልሚያውና የትግራይ ስጋት። በትግራይ ክልል በህወሓትና በጊዜያዊ አስተዳደሩ መካከል ያለ ስልጣን ፍልሚያ በዜጎች ህይወት ላይ ከባድ ዋጋ እያስከፈለ ነው። በየቀኑ የሚታየው የፖለቲካ አለመግባባት ወጣቶች ለከፋ ስራ አጥነትና ለህገወጥ ስደት እየዳረገ ነው። የክልሉ ነዋሪዎች ለአሃዱ ሬዲዮና ቴሌቪዥን በሰጡት ቃል ይህ የስልጣን ሽኩቻ በክልሉ የጸጥታ ዋስትናን ከማዳከሙም ባለፈ በርካታ ዜጎች ከመደበኛ የሥራ መስካቸው ተፈናቅለው ለከፋ ችግር መዳረጋቸውን ገልጸዋል። በፖለቲካ ሊቃን መካከል ያለው አለመግባባት በወረደ ቁጥር መሬት ላይ ያለው ማህበረሰብ ግን የደህንነት ስጋት እያሳደረበትና ነገ ምን ሊፈጠር ይችላል በሚል ስጋት ውስጥ እንዲወድቅ አድርጎታል። ይህ ሁናቴ በተለይ በትግራይ ከተሞች የሚታየውን የንግድና ኢኮኖሚ እንቅስቃሴ ቀዘቀዘ እንዲሆን ከማድረጉም በላይ ህዝቡ በራሱ መሪዎች ያለውን እምነት እንዲሸረሸር ምክንያት መሆኑ ተነግሯል። ነዋሪዎች ለወሬ ምንጩ እንደተናገሩት በትግራይ ውስጥ ያለው ችግር መፍትሄ ባለማግኘቱና ተስፋ አስቆራጭ ሁናቴዎች በመበራከታቸው ቁጥራቸው ከፍተኛ የሆኑ ወጣቶች እንደ ሊቢያና ዩጋንዳን ወደ መሳሰሉ የአፍሪካ ሀገራት እየተሰደዱ ነው። አቅም ያላቸው ቤተሰቦች ከፍተኛ ገንዘብ እየከፈሉ ልጆቻቸውን በህገወጥ ደላሎች አማካይነት ወደ ውጭ ሀገራት እየላኩ ነው። ቤተሰቦቻቸው አቅም የሌላቸው ደግሞ ህይወታቸውን ለአደጋ አጋልጠው በረሃ አቋርጠው ሰው ሀገር እየተሰደዱ ነው። ክልሉ የፖለቲካ አለመግባባት የሥራ አጥነት ቁጥሩን በከፍተኛ ደረጃ እንዲጨምር ማድረጉ ትውልዱ በገዛ ሀገሩና በገዛ ክልሉ ሰርቶ የመለወጥ ተስፋው እንዲጨልም በማድረጉ ለዚህ አደገኛ ስደት ዋነኛ መንስኤ ሆኗል። የፖለቲካ ተዋናዮችና የሰብአዊ መብት ተሟጋቾች የችግሩን ጥልቀት አጽንኦት ሰጥተውበታል። የቅድሚያ ለሰብአዊ መብቶች ድርጅት ምክትል ዳይሬክተር አቶ መብሬ ብርሃነ በክልሉ ለተፈናቃዮች የሚቀርበው የሰብአዊ እርዳታ በበቂ ሁኔታ ያለመድረሱን በዜጎች ላይ ጫና መፍጠሩን ይናገራሉ። በሌላ በኩል የስምረት ፓርቲ ጽህፈት ቤት የኮሚዩኒኬሽን ባለሙያ አቶ ሀለፎም ንርአ አሁን ላለው መስቀልቅል ዋነኛው ምክንያት በክልሉ አቃፊና ሁሉንም የፖለቲካ ኃይላት ያሳተፈ የስልጣን ሽግግር አለመደረጉ ነው ብለዋል። እንደ ባለሙያው ገለጻ ዜጎች ወጥ የሆነና የሚተማመኑበት የፖለቲካ ኃይል በማጣታቸው ምክንያት ለብክነት እየዳረጓቸው ነው። ለዚህም እንደ መፍትሄ ቀርበው ሁሉንም አካላት ያሳተፈ አዲስ አካታች ጊዜያዊ አስተዳደር በአስቸኳይ መቋቋም እንዳለበትና ይህም የህዝቡን ደህንነትና የኑሮ ዋስትና ሊያረጋግጥ እንደሚችል አስተያየት ሰጥተዋል። ኢራን ከድርድሩ ወጣች። ከነገ ጀምሮ ይካሄዳል ተብሎ ታስቦ የነበረው የአሜሪካ ኢራን ድርድር ሳይሳካ ቀርቷል። በኢራን የውጭ ጉዳይ ሚኒስትር አባስ አራጋቺ የሚመራው የኢራን ልኡካን ቡድን ከዚህ ቀደም የመጀመሪያው ዙር የኢራን አሜሪካንን ድርድር ወደ አስተናገደችው ፓኪስታን ማምራቱን ተከትሎ በአሜሪካ የመካከለኛው ምስራቅ ልዩ መልእክተኛ ስቲቭ ዊትኮፍና ጃሬድ ኩሽነር ወደ ፓኪስታን ኢስላማባድ ሊያመሩ በዝግጅት ላይ ነበሩ። ሆኖም ዋነኛው የኢራን ተደራዳሪ የሆኑት የሀገሪቱ የውጭ ጉዳይ ሚኒስትር አባስ አራጋቺ ከአሜሪካ ልኡካን ቡድን ጋር የመነጋገር ሐሳብ የኢራናውያን እቅድ አይደለም ብለዋል። ወደዚህ ወደ ፓኪስታን ስንመጣም
ሌሎች የእግረ መንገድ ዲፕሎማሲ እንቅስቃሴዎችን ታሳቢ አድርገን ነው ሲሉ ተናግረዋል። እንደ አልአረቢያ፣ ቢቢሲና ሲኤንኤን ዘገባ ከሆነ የኢራን ልዑካን ቡድን ከፓኪስታን ሲልቅ የአሜሪካ ተደራዳሪ ቡድን ከዋሽንግተን ይነሳ ወይንም አይነሳ ግልጽ አይደለም። ኢራን ውስጥ ፓኪስታን እንደገቡ ከሰዓታት በፊት የነበሩት መረጃዎች ሲያመላክቱ የነበረው ኢስላማባድ በገባው የኢራን ቡድንና በዛሬው ዕለት ፓኪስታን ይገባል ተብሎ ሲጠበቅ በነበረው የአሜሪካ ልዑካን ቡድን መካከል ቀጥተኛ ያልሆነ ድርድር እንደሚካሄድ ነው። ከዚህ የድርድር ውጤት ታይቶም አዎንታዊነት ከታየበት ደግሞ የአሜሪካው ምክትል ፕሬዚደንት ጄዲ ቫንስ እንዲሁም የውጭ ጉዳይ ሚኒስትሩ ማርክ ሩቢዮ ድርድሩን ይቀላቀላሉ። ሆኖም የኢራኑ የውጭ ጉዳይ ሚኒስትር አባስ አራጋቺ የኢራን አቋም ይህ ነው በማለት የጽሑፍ ሰነድ ለፓኪስታን ባለስልጣናት አስረክበው ወደ ቀጣይ ጉዟቸው አቅንተዋል። ይህ ከሰዓታት በፊት ሲወጡ ከነበሩት መረጃዎች አንጻር አዲስ በመሆኑ በርካቶችን እያነጋገረ ነው። ሁለቱ አካላት በዚያው በፓኪስታን ሸተል ዲፕሎማሲ በሚባለው አካሄድ በሶስተኛ ወገን አግባቢነት ድርድር እንደሚያደርጉ ሲገለጽ ነበርም። በኢራን በኩል ቀድሞውንም የዚህ ጉዞ ዓላማ ፓኪስታንን፣ ኦማንን፣ ሩሲያን ያጠቃለለ የሥራ ጉብኝት ለማድረግ እንጂ ከአሜሪካ ጋር ለመደራደር አይደለም በሚል ሲገለጽ ቆይቷል። ኢራን አሜሪካ በሆርሙዝ ወደቦቼ ላይ ጣለቻቸውን እገዳዎች እስክታነሳ ድረስ ከእርሷ ጋር የማድረገው አንዳችም ድርድር እንደሌለ ይታወቅልኝ ስትል ከዚህ ቀደም አሳውቃለች። በፓኪስታን ለሰዓታት ቆይታ ያደረገው የኢራን ልዑካን ቡድን ድርድርን በተመለከተ የእኛ አቋም ይህ ነው፣ ይህንን ሰነድ ለአሜሪካውያኑ ስጧቸው ወይንም ላኩላቸው በማለት ፓኪስታንን ለቆ ወጥቷል። ድርድር ሊያካሂዱ ነው የተባሉት የኢራን ልዑካን ቡድን አባላት ፓኪስታንን ለቀው በወጡበት ሁናቴ የአሜሪካ ተደራዳሪ ቡድን ወደ ፓኪስታን ያመራል ተብሎ አይታሰብም። ስለ ሙጅተባ ኻሜኒና መንግስታቸው የተሰማው አነጋጋሪ መረጃም ቴህራን ከዋሽንግተንና ከቴል አቪቭ ጋር እያደረገች ባለችው ጦርነት ከመጀመሪያው የድብደባ ቀን አንስቶ ሀገሪቱን በተመለከተ የሚመላለስ አንድ ቀላል ጥያቄ አለም። ይኸውም ሀገሪቱን እየመራት ያለው ማን ነው የሚለው ነው። በዚህ ሳምንት መጨረሻ የኢራንን መንግስት አመራር ውስጥ ሚስጥር መጋረጃውን ገላልጦ ያሳየ አንድ ዘገባ ወጥቷል። ዘገባውን ያሰፈረው ኒውዮርክ ታይምስ ሲሆን በአሁኑ የኢራን መንግስት ውስጥ ከፍተኛ ስልጣን ላይ ያሉ 20 አመራሮችን በሚስጥር አናግሬ ደረሱበት ያለውን መረጃ አጋርቷል። ኒውዮርክ ታይምስ በጥልቀት አድርጎት ባለው ምርመራ ሙጅተባ ቀደም ሲል እንደሚባለው ሳይሆን በትክክል ኢራንን እየመሩ ስለመሆኑ አረጋግጫለሁ ብሏል። እንደ ምርመራ ዘገባው ከሆነ ሙጅተባ ኢራንን ከማንኛውም ቴክኖሎጂና ንክኪ በጸዳ መልኩ በዘረጉት የሰው ለሰው ሰንሰለት ኔትወርክ አማካኝነት ነው ኢራንን እየመሩ ያሉበት የማይታወቀው ሙጅተባ ባልተማከለ አስተዳደር ኢራንን እየመሩ ነው የተባለ ሲሆን አእምሯቸው ንቁና ሁሉንም ትልልቅ ውሳኔዎች ተመክረውና ጤነው እየወሰኑ ነው። የጤናቸው ጉዳይ በዚህ የምርመራ ዘገባ ይበልጥ የጠራ ሲሆን አባታቸውን በገደለው የአሜሪካና እስራኤል ጥቃት ፊታቸው ላይ የቃጠሎ አደጋ መድረሱን፣ ዓይንና አፋቸው ላይ የደረሰው ጉዳት ከበድ ያለ መሆኑን ዘገባው አመላክቷል። ሙጅተባ ኢራንን የሚመሩትና ትዕዛዝ የሚሰጡት ወረቀት ላይ በሚጻፍ ጽሑፍ ነው። በየዕለቱ አጫጭር ትዕዛዝ ያለው ጽሑፍ ለበታች ባለስልጣናት የሚላክ ሲሆን የሙጅተባ ትዕዛዝ ወደሚያስፈጽሙ ሰዎች የሚደርስበት መንገድም ምርመራው አሳውቋል። ሙጅተባ ከሰው እጅ ወደ እጅ በሚተላለፍ ወረቀት ላይ የሚታየበው ትዕዛዛቸው በሞተረኞች በኩል ለባለስልጣናቱ የሚደርስ ነው። ወረቀቱና የሞተረኛ ስምሪቱ በእስራኤልና አሜሪካ የስለላ አይን ውስጥ ላለመግባት የተቀየሰ ዘዴ ነው። ሙጅተባ ባለፉት 45 ቀናት የቀዶ ሕክምና የተደረገላቸው ሲሆን በተለይ አንድ እግራቸው ላይ በደረሰው ጉዳት አብዛኛው ቀዶ ሕክምናው እዚያ ላይ ነው የተከናወነው። ሙጅተባ በልዩ የሕክምና ጠበብቶች ተከበው እንዳሉ ምርመራው ያሳየ ሲሆን የኢራን ፕሬዚደንት መሱድ ፔሽኪያን ከሚያክሟቸው ባለሙያዎች አንዱ መሆናቸውን ኒውዮርክ ታይምስ አስነብቧል። ፔሽኪያን ከፖለቲካ ህይወታቸው አስቀድሞ የልብ ቀዶ ሐኪም ናቸው። ከስለላ ለማምለጥና ለደህንነታቸው ሲባል ሙጅተባ በጽሑፍ የሚያወጡት ትዕዛዝ በፖስታ ታሽጎ ወደሚፈልገው አካል የሚደርስ ነው። በገጠራማ መንገዶች፣ በከተሞች የውስጥ መሽለኪያዎች በኩል ሙጅተባ ኢራንን በአጭር የጽሑፍ ትዕዛዝ እየመሩ ነው። ለደህንነታቸው ሲባል የኢራን እስላማዊ አብዮታዊ ጦር አመራሮች ሙጅተባ አጠገብ እንደማይደርሱ ታውቋል። ዘገባው ቀድሞ በኢራን የነበረው አያቶላ አሊ ኻሜኒን ማዕከል ያደረገው የስልጣን ተዋረድ አሁን ተቀይሯል ብሏል። በኢራን አብዮታዊ ዘብ ውስጥ የዳይሬክተሮች ቦርድ አይነት አወቃቀር ያለ ሲሆን ቦርዱም እውቀትና ልምድ ያካበቱ ሆኖም በጡረታ ከተገለሉ የጦር የቀድሞ ባለሙያዎች ምክርና ሐሳብ ይቀበላል። ከአብዮታዊ ዘቡ አመራሮች መካከል ሙጅተባን ባሉበት በቀጥታ ማግኘት የቻለው ብቸኛው ሰው የዘቡ አዛዥ አህመድ ሻይር ብቻ ነው። ታዲያ ከትራምፕ አንደበት ከሰሞኑ በተደጋጋሚ ሲነገር የነበረው በኢራን ወታደራዊና የፖለቲካ አመራሮች መካከል ግልጽ የሆነው ክፍተትና የስልጣን ሽኩቻ በከፊል እውነት ስለመሆኑ ዘገባው አመላክቷል። በተለይ በአብዮታዊ ዘብ ኮማንደር አህመድ ሻይድና የኢራን ተደራዳሪ ቡድን መሪ እንዲሁም የሀገሪቱ ፓርላማ አፈ ጉባኤ መሐመድ ባገር ጋሊባፍ በግልጽ መካረር ስለመፈጠሩ የኒውዮርክ ታይምስ ዘገባ ያሳያል። በኒውዮርክ ታይምስ ላይ የሰፈረውን ዘገባ አስመልክቶ ኢራን በአልጀዚራ በኩል ምላሽ ሰጥታለች። ኒውዮርክ ታይምስ እነማንን አናግሮ ይህንን ዘገባ እንዳወጣ
ስለ ምርመራው ጥርጣሬ በቅድሚያ የተነሳ ሲሆን በኢራን የሃይማኖት አመራሮች ስልጣን በጦሩ ተነጥቋል መባሉ ግን ኢራንና ተቋማትን ካለማወቅ የመጣ ስለመሆኑ ተመላክቷል። የኢራን ሃይማኖታዊ አመራር ክፍልና አብዮታዊ ዘቡ እጅና ጓንት ሆነው የሚሰሩ አጋሮች እንጂ አንዳቸው ሌላኛቸውን የሚተኩ ባላንጣዎች አይደሉም። ዘቡን ያቆመውና መርህ ያበጀለት ዓላማም ያስታቀፈው ሃይማኖታዊ አመራር ነው በሚል በአልጀዚራ ላይ ከኢራን ወገን ምላሽ ተሰጥቷል። የኢራን አብዮታዊ ዘብ የሚፈጽመው ዋነኛውም ድርጊትና እርምጃ የሃይማኖቱን ክፍል ፖሊሲና አቅጣጫ አስተምሮት የተከተለ ስለመሆኑ ረዘም ያለው ሀተት ያስረዳል። ትራምፕ ከሰሞኑ የኢራን አዳዲስ መሪዎች ምክንያታዊ ናቸው ሲሉ የተሰሙ ሲሆን በኢራን በኩል የጦርነቱ ተጽዕኖ በማየሉ መደራደር ጠረጴዛው ላይ ቀረ አማራጭ ሆኖ እንጂ በኢራን በኩል የተቀየረ ነገር የለም በሚል የመከራከሪያ ጽሑፉን አያይዞ ገልጿል። የግብጽ የኢትዮጵያ ከበባም ግብጽ በኢትዮጵያ ላይ ስልታዊ ከበባ እየፈጸመች ነው ሲል ናሽናል የተሰኘው የወሬ ምንጭ አመላክቷል። ለተባበሩት አረብ ኤምሬቶች አቡዳቢ መንግስት ቅርበት እንዳለው የሚነገርለት ናሽናል በአባይ ውሃ ውዝግብ ከኢትዮጵያ ጋር የፖለቲካ ክረት ውስጥ የገባችው ግብጽ ኢትዮጵያን በተለይ ከአፍሪካ ሀገራት ለመነጠል አጥብቃ እየሰራች ነው ይላል። በኢትዮጵያ ጎረቤት ሀገራት በኩል በተለይ ደግሞ ከኤርትራ እስከ ሱዳን፣ ሶማሊያና ኬንያ ድረስ ወታደራዊ ጥምረት እየፈጠረች ስለመሆኑ ዘገባው አመላክቷል። በኤርትራ አሰብን እንዲሁም በጅቡቲ ደግሞ ኢትዮጵያ የምትጠቀምበትን ዶራሌ ወደብ ግብጽ እግሯን ተክላለች ብሏል። ዘገባው አከል አድርጎም ግብጽ ከሌላኛው የኢትዮጵያ ጎረቤት ሀገር ኬንያ ጋር ወታደራዊ ስምምነት እንደተፈራረመች አስታውሷል። ስለ ጉዳዩ ቅርበት ያላቸው ምንጮችና ተንታኞችን አናግሬያለሁ ያለው የወሬ ምንጩ ሁሉም የግብጽ የአፍሪካ ቀንድ እንቅስቃሴዎች ኢትዮጵያን ጫና ውስጥ ለመክተት ታሳቢ ያደርጉ ናቸው ይላል። ግብጽ በአፍሪካ ህብረት ሰላም አስከባሪ ስም በሶማሊያ ጦሯን አስገብታለች ያለው ናሽናል ግብጽ በሁለቱ የኢትዮጵያ ጎረቤት ሀገራት ማለትም በኤርትራና ጅቡቲ ላይ ትኩረቷን በማሳረፍ የኢትዮጵያ ገቢና ወጪ ንግድ ዋነኛ መጠቀሚያ በሆነው የጅቡቲው ዶራሌ ወደብ እንዲሁም የኤርትራውን አሰብ ወደብ በከፍተኛ ሁናቴ ለማደስ እንቅስቃሴ እያካሄደች ነው ብሏል። የግብጽ ወታደራዊ ግንኙነት ከኬንያ አልፎ ከኢትዮጵያ ጋር ቀጥተኛ የድንበር ተጋሪ እስካልሆነችው ዩጋንዳም የሚደርስ ነው። የካይሮ የአፍሪካ ቀንድ ወታደራዊና የዲፕሎማሲ እንቅስቃሴ ኢትዮጵያን ብቻ ሳይሆን ሁልጊዜም በጥርጣሬ የምታያትን እስራኤልን ጭምር ታሳቢ ያደረገ ነው ብሏል። ግብጽ በሶማሊያ ወታደራዊ እንቅስቃሴዎችን ስታካሄድ እስራኤል ደግሞ ከወራት በፊት ሀገር ነሽ ብላ እውቅና በሰጠቻት ሶማሌላንድ ሆኗል። ዘገባው ግብጽ በተለይ በኢትዮጵያና ኤርትራ መካከል ያለውን ውጥረት ለራሷ ብሔራዊ ጥቅም ለማዋል ከፍተኛ ጥረት እያደረገች ስለመሆኑም አያይዞ ገልጿል። የኢራን ጦርነት ጥላ በኢትዮ ኤርትራ ውጥረት በኢራንና በአሜሪካ መካከል ባለው ቀጠናዊ ጦርነትና የነዳጅ ቀውስ ለዘብ ብሎ የቆየው የኢትዮ ኤርትራ ውጥረት አሁን ዳግም መነጋገሪያ ሆኖ ብቅ ብሏል። በኢትዮ ኤርትራ ጉዳይ አዲስ ማስጠንቀቂያ ተሰምቷል። ኒውስ 24 አዲስ ባወጣው ዘገባ የአፍሪካ ቀንድ ፖለቲካ አየር በአሁኑ ወቅት በኢትዮጵያና በኤርትራ መካከል ባለው ከፍተኛ ውጥረት ተሞልቷል ብሏል። በተለይም ጠቅላይ ሚኒስትር አብይ አህመድ በቅርቡ በሰጡት አስተያየት ኢትዮጵያ የባህር በር የሌላት ሀገር ሆና መቀጠሏ ለወደፊት ህልውናዋ አስተማማኝ አይደለም ማለታቸው ጉዳዩን የዓለም አቀፍ ብዙሃን መገናኛዎች መነጋገሪያ አድርጎታል። ኢትዮጵያ በ1985 ኤርትራ ስትገነጠል የቀይ ባህር መውጫዋን ማጣቷ የታሪክ ጠባሳ ሆኖ ቢቆይም አሁን ግን ይህ ጥያቄ ከታሪክ ባለፈ የኢኮኖሚና የሉዓላዊነት ጉዳይ ሆኖ ተነስቷል። ኢትዮጵያ በአሁኑ ወቅት ከ90 በመቶ በላይ ንግዷን የምታከናውነው በጅቡቲ በኩል ሲሆን ይህም በየዓመቱ በቢሊዮን የሚቆጠር ዶላር ለወደብ ኪራይ እንድታወጣ አስገድዷል። የጥገኝነት ለ120 ሚሊዮን ህዝብ ባለቤት ሀገር እጅግ ፈታኝ ነው። በሌላ በኩል ኤርትራ የኢትዮጵያን የባህር በር ፍላጎት በጥርጣሬ ትመለከታለች። አስመራ በቀጥታ ጦርነቱ ውስጥ ከመግባት ይልቅ በኢትዮጵያ ውስጥ ያሉ የውስጥ ግጭቶችን እንደ ፋኖ ያሉ ታጣቂ ቡድኖችን በመደገፍ ከኢትዮጵያ ታሪካዊ ተቀናቃኞች ጋር ወዳጅነትን በመፍጠር ኢትዮጵያን ጫና ውስጥ ለመክተት እየሰራች ነው ብሏል። ምንም እንኳን በድንበር አካባቢ ወታደር ክምችት ቢኖርም እስካሁን ወደ ግጭት ያልተገባው በሁለት ምክንያቶች እንደሆነ ይነገራል። አንደኛው በኢራን ውጥረት ምክንያት የተከሰተው ዓለም አቀፍ የነዳጅ እጥረትና የኢኮኖሚ ጫና ሲሆን ሁለተኛው ደግሞ ኢትዮጵያ ስልታዊ አጋር የሆኑት የተባበሩት አረብ ኤምሬቶች በራሳቸው ቀጠናዊ ጉዳይ መጠመዳቸው ነው። ይሁን እንጂ የዝምታ የችግሩ መፈታት ሳይሆን ለጊዜው የተቀመጠ የቆመ ሰዓት እንደሆነ ይገመታል። በኢትዮጵያ በኩል ያለው ትልቁ የቤት ስራ በትግራይና በአማራ ክልል ያለውን የውስጥ አለመረጋጋት መፍታት ነው። ዘገባው የህወሓት አዲስ ፖለቲካዊ እንቅስቃሴና የክልል ምርጫ ጥያቄ ለመንግስት ሌላው ፈተና ሆኗል ብሏል። በግንቦቱ የሚካሄደው ሀገራዊ ምርጫ መንግስት የህዝብ ቅቡልነቱን የሚያረጋግጥበት በመሆኑ ከምርጫው በፊት የሚደረጉ የትኞቹም እንቅስቃሴዎች በከፍተኛ ጥንቃቄ የሚታዩ ናቸው። ከጦርነቱ በኋላ ለመጀመሪያ ጊዜ የመንገደኞች አውሮፕላን ከቴህራን ተነሳም። ከሁለት ወራት በኋላ የኢራን የአየር ክልል ለንግድ በረራዎች ክፍት ሆኗል። በዛሬው ዕለት የቴህራን ኢማም ካሚኒ ዓለም አቀፍ አየር ማረፊያ ወደ ስራ ተመልሷል። የኢራን መንግስታዊ የወሬ ምንጮች ከጦርነቱ ወዲህ ለመጀመሪያ ጊዜ መንገደኞች አውሮፕላን
ከኢራን ዓለም አቀፍ አየር ማረፊያ በመነሳት ወደ ቱርክ ኢስታንቡልና ሞስካት ኦማን ማቅናቱን ዘግበዋል። የኢራን አየር ክልል አውሮፕላኖች በከፊል እንዲከፈት የተወሰነው በወሩ በሁለት ሳምንታት በቆየው የአሜሪካና ኢራን የተኩስ አቁም ስምምነት ሰሞን ነበርም። ኢራን የአየር ክልሏን ለንግድ በረራዎች ይበልጥ ክፍት ያደረገችው የኢራኑ የውጭ ጉዳይ ሚኒስትር አባስ አራጋቺ ባለፉት ቀናት ከፓኪስታን ወታደራዊና ፖለቲካዊ አመራሮች ጋር በሁለት ዙር ንግግር ማድረጋቸውን ተከትሎ ነው። ከጦርነቱ በፊት የኢራን አየር ክልል እንቅስቃሴ ብዙ የነበረ ሲሆን ኢራን በአውሮፓ በእስያና በመካከለኛው ምስራቅ መካከል የምትገኝ ወሳኝ የአየር ኮሪደር ናት። የአየር ክልሏም በብዙ ጊዜ በአውሮፕላኖች እንቅስቃሴ የተሞላ ነው። በቀን በአማካይ ከ900 እስከ 1100 የሚጠጉ አውሮፕላኖች የኢራንን የአየር ክልል ይጠቀማሉ። እንደ ፈረንጆቹ የዘመን አቆጣጠር በ2025 መጨረሻ በወጣ መረጃ የኢራን አየር መንገዶችና አየር ማረፊያዎች በዓመት ከ30 ሚሊዮን በላይ መንገደኞችን ያስተናግዳሉ። በተጨማሪ በኢራን ከጦርነቱ በፊት ወደ 330 የሚጠጉ የተመዘገቡ አውሮፕላኖች የነበሯት ሲሆን ከነዚህ ውስጥ 75ቱ አገልግሎት ይሰጡ ነበርም። አሁን ክፍት መደረጉ የተነገረለት በቴህራን የሚገኘው የኢማም ካሚኒ አየር ማረፊያ የሀገሪቱ ዋነኛው ዓለም አቀፍ የበረራ ማስተናገጃ ሲሆን ጦርነቱ ከመቀስቀሱ በፊት እንደ ፈረንጆቹ አቆጣጠር 2024 እና 2025 መካከል አየር ማረፊያው ከ7.2 ሚሊዮን በላይ መንገደኞችን አስተናግዷል። የኢራኑ ጦርነት በዓለም በፈጠረው የነዳጅ አቅርቦት ችግር ባለፈ የኢራን አየር ክልል መዘጋት በኤቪዬሽን ኢንዱስትሪው ላይ ከባድ ተጽዕኖ ያሳረፈ ነው። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።